ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ቆያችሁኝ? ይህ ላይፍ ቪዲዮ ሳኒ የተሰኘው ዝግጅታችን ነው። ዛሬ እንግዲህ ለየት ባለ ነገር መተናል። መጽሐፍ ሪቪው ማድረግ ጀምረናል። ከዚህ በኋላ በዚህ ቻናል ላይ የተለያዩ መጽሐፍቶችን ሪቪው ለማድረግ ሞክራለሁኝ። ለዛሬ ዘንላችሁ የመጣ ነው The Power of Now የተባለ መጽሐፍ ነው። ይህ መጽሐፍ እንግዲህ በብዙ ሰዎች በብዙ ዘንድ የተወደደ መጽሐፍ ነው። ጸሐፊው ደግሞ ኢካርት ቶሌ ይባላል። ጀርመናዊ ነው። በጀርመን ሀገር የተወለደ ነው እና ደግሞ የስፒሪቹዋሊ መምህርም ነው። በተጨማሪ ደግሞ ይህ ጸሐፊ የሰልፍ ሄልፕ ቡኮችን ጸሐፊ ነው። ብዙ መጽሐፍቶችን ጽፏል። ከነዛ መካከል አንዱ The Power of Now የተባለ መጽሐፍ በአብዛኛው ሰው የተወደደለት መጽሐፍ ነው። መጽሐፉ ለመጀመሪያ ጊዜ በካናዳ ነበር የታተመው ማለት ነው። እንግዲህ ስለ ጸሐፊው ይህን ያህል ካወራን በThe Power of Now ላይ ምዕራፍ 1 ላይ መባነን ምንድነው የሚል ርዕስ አለ። ምዕራፍ 1 መባነን ምንድነው የሚለው ነው። በመጀመሪያ መጽሐፉ የሚጀምረው አንድ ታሪክ ያነሳል። እሱም አንድ የኔ ቢጤ ለ30 ዓመታት ያክል ቁጭ ብሎ ይለምን ነበር። እንደለመደው በዕለታት አንድ ቀን እንደለመደው አንድን ሰው ሲማጸን ያ ሰው ደግሞ የምሰጥህ ምንም የለኝም ይላል። ያ ሰውም የተቀመጥክበት ነገር ምንድነው ብሎ ጠየቀው። እርሱም ያረጀ ሳጥን ነው፣ ከድሮ ጀምሮ የተቀመጥኩበት ሳጥን ነው፣ በውስጡ ምን እንዳለ ተመልክተህ ታውቃለህ ብሎ ተመልሶ ጠየቀው። ያ ሰው ምንም ትርጉም የለውም ባየውም ብሎ መለሰለት። በውስጡ ምንድነው ያለው ብሎ ጠየቀው። ከዛም የኔ ቢጤው ሳጥኑን ከፍቶ በውስጡ ምን እንዳለ ለማየት ቻለ። በውስጡም ወርቅ እንዳለ ሲመለከት በጣም ተገረመ የኔ ቢጤውና ሰውየው እኔ የምሰጥህ ምንም የለኝ፣ ግን ወደ ውስጥህ እንድትመለከት እነግርሃለሁ ብሎ ምላሹን ሰጠው። ስለዚህ ደስታ ከውጭ መፈለግ ሳይሆን ከራሳችን ከውስጣችን ተረድተነው መፈለግ አለብን ወይም አለባችሁ ይላል መጽሐፉና ያ ደስታ ደግሞ ከምንም በላይ ማንም ከሚሰጠን በላይ ኢቭን ምድርን መስጠት ከምችለው በላይ ነው ይለናል። ስለዚህ የሰው ልጅም እንደመሆናችን መጠን ደስታችን መፈለግ ያለብን ከውጭ ሳይሆን ከውስጥ ነው ብሎ ይነግረናል ማለት ነው መጽሐፉ እንግዲህ ዋናው ርዕሱ ምንድነው? መባነን ነው። ስለዚህ መባነንን ደግሞ የሚገልጽበት መንገድ ከፈጣሪ የሚሰጥ የሚታደሉትን ስሜት በአእምሯችን እንድንፈጥር ያደርጋልና መባነን ግን ከራስ ተፈጥሯዊ ማንነት ጋር አንድ አምሳል አንድ አካል የመሆን ተፈጥሯዊ ሁኔታ ነው ይለናል። እንዲሁም ደግሞ በመጽሐፉ ላይ መባነን የሚለው ቃል በቡድሃ መባነንን የሚገልጹበት እነሱ ደግሞ መባነን ማለት የሲቃይ ማብቂያ ነው ብሎ ይገልጹታል ማለት ነው። በመጽሐፉ በቡድሃ የሚገለጽበት መንገድ አለ። እነርሱም የሚሉት እነሱም ነገሮች ራሳችን ፈትሸን እንድንደርስበት ይናገራልና በሰው ልጆችም ሊሳካ የሚችሉ ነገሮች የማይቻል መባነንን በሰው ልጆችም ሊሳካ የሚችል አድርጎ አብዛኞቹን የቡድሂስቶች አሁንም ድረስ ያላቸው አመለካከት መባነን የተሰጠው ለነሱ ሳይሆን ለቡድሃ እንደሆነ ነው የሚያወሩት የሚናገሩትና እነዚህ ሰዎች እንግዲህ በህይወት ዘመንም እንደርስበታለን ብሎ አያምኑም ማለት ነው። ስለዚህ ምዕራፍ 1 ይህን ይመስል ነበረ። ተመልካቾቼ ቀጣይም ስለሚቀጥል ይሄ ነገር በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ቆዩ።